አንተ እዚያ በር ብሎ እስጋውን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድሙ ላይ አይጨክንም። ያው 100 ብር እንካፈላለን። 100 ብር እንካፈላለን። ማንም አካፍለው አንተ ና ታካፍላለህ። ለምን ሰጣለህ? ያገኘው ይናደል እንዴ? አልሰጥም እና ብታገኝ ለኔ ላታካፍልኝ? አላካፍልም። ምን ስለሆንክ ነው አንተ ማለት? ይናደል እንደ ቅድረ ያገኘው ብታገኝስ እኔ አብሬ አለሁ አይደል? እዚህ ጋር ቆይ እዚህ አብሬ አልሰጥም። ለምንድን ነው የማትሰጠው አንተ? ማን ስለሆንክ ነው አንተ? አንተ ማን ነው የምሰጥህ? ለምንድን ነው የማትሰጠኝ? አንተ ስንዝራት ያርገኝ። አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። አንተ ለትጋልና አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን እንዴ? ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደ ጋዳ እንደዛ ስሜት ታደርጋለህ። አልሰጥም ትላለህ እንዴ? ሳይገኝ እንደዚህ ሆንክ፣ ሲገኝ እንደዚህ ልትሆን ካንተ ጋር ጓደኝነት ትችያለህ። አስበቆን አዳምና ሔዋን ቻይናዊ ቢሆኑ ኖሮ እኛ ከገነት አንባረርም እኮ። አንተ ምንድን የምትቀባጣጥረው? እውነትህ እኮ ነው፣ መቀባጠር አለ። እውነትህ ነው። እንዴት ቻይናዊ ቢሆኑ አዳምና ሔዋን ከአፊሎ ቀድሞ እባቡ ይበላሉ፣ እኛ ከገነት አንባረርም። ምንም ሳይኖር በባዶ አንቺን ወዶ ምንም ሳይኖር አበ ሰላም ነው። እንዴት ነህ አባ? ሰላም ነው። እንዴት ነህ? እዚህ አካባቢ ትንሽ ስራ የዘባኝነት የሚሞክር ሰው አለ? ስራ ለመስራት ነው። እዚያ በር ወይ አሁን ደብሮኝ በእንጉርጉሮ እየነገርኩ ነበር። ለሱ ይሰማል። ለአንተ ይሰማል። የማንንም ይሰማል። አዎ ስራው ዘበኝነት ነበረ። ዘበኝነት ስራ ነበር። እና ልምድ ያለኝ እኮ ልምድ አለ አንተ? እናትህ ትሞት። እሺ አሁን ለምሳሌ ጥያቄ ልጠይቅህ። ጠይቅ። እሺ አሁን ሌባው ጩቤ ይዞ ቢመጣ ስለአንተ ጩቤ ይዞ ቢመጣ እንደዚህ አድርገህ እናትህ አድርገህ ትቀበላለህ? በስልት ጎበዝ። እሺ መሳሪያ ይዞ ቢመጣ ስለአንተ ሽጉጡ ቀጭን አይደለም እንዴት ነው አድርገህ እሱንም ይቀበላል? በዱላ ሊመታ ቢያጣቃስ ዱላ አንተ እንደዚህ አርግቻ ተከለክልቻ ይቀበላል እሱን። ይሄ ሁሉ ታደርጋለህ? አደርጋለሁ። እሺ መጨረሻ ላይ አሁን ድንገተኛ ቆንጮራ ትልቅ ይዞ ቢመጣስ? ወንድሜ ሁሉ ጣጣ የምታበዛው ሌባው አንተ ነህ እንዴ? ሌባው አንተ ነህ ወይ? ስራው ይቅር በእናትህ ሌባ አንተ ነህ። አልቀጥርም አትልም እንደ ከዚህ ሁሉ